ምዕራብ ኦሞ ዞን በክልሉ አብዛኛው አርብቶ አደር ማህበረሰብ የሚገኝበትና ከፍተኛ የእንስሳት ሀብት ያለበት አካባቢ መሆኑን የዘርፉ መረጃዎች ያሳያሉ። በአካባቢው በቂ የእንስሳት ጤና መጠበቂያ አማራጮች ባለመኖራቸው በተለያዩ በሽታዎች ምክንያት ለከፍተኛ ክሳራ ሲዳረጉ እንደነበር ያነጋገርናቸው አርብቶ አደሮች ተናግረዋል። የእንስሳት ጤና ኬላ ባለመኖሩ የተነሳ በጣም በርካታ አርብቶ አደሮች ተጎድተዋል። ይህንንም ጭምር በበሽታው ሲነሳ ከአቅም በላይ ሲሆን ሕክምና ባለማግኘታችን የተነሳ በርካታ ከብቶችን አጥተናል። እኛ ከዚህ በፊት ብዙ ከብቶች ሞቶብናል። ከዛ ከብቶች ሞቶ እኛ ተጎጂ ነን። የኛ ከብቶች በአፍታ እግር የሚባሉ በሽታ አለ። አጥበን አልቻልንም። ባንካችን ከብቶቻችን ናቸው ያሉት አርብቶ አደሮቹ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በአቅራቢያቸው ደረጃውን የጠበቀ የእንስሳት ክሊኒክ ገንብተው በማጠናቀቁ መደሰታቸውን ተናግረዋል። እኛ አርብቶ አደር ነን። እኛ ባንክ ማለት ከብት ነው። ባንክ የሚባልን አናውቅም። እኛ ከብትን ጠብቀን ሲታመም የጥጃም ቢሆንም ሳንገም ቢሆንም አውጠን በሱ ነው የምንታከመው። ወር ቀበሌ ብቻ ሳይሆን አጎራባጭ ቀበሌዎችን ጭምር የሚጠቅም ስለሆነ እንደተጀመረ በፍጥነት አልቆ ወደ አግሎት ውስጥ ገብተን እኛም አልዘመንም። አግሎቱ መሰጠት ከተጀመረ መዘመን ስለሚቻል አግሎቱ በፍጥነት እንዲሰጠን ጥሪዬን አቀርባለሁ። ይሄ እንስሳት ጤና ኬላ የተሰራ በጣም አመሰግናለሁ። ለአርብቶ አደር የመጣ ስለሆነ እንደ ሆስፒታል የሚሰራ እንደ ጤና ኬላ አይደለም። እንደ ሆስፒታል ላብራቶሪ እዚህ እንዲጠቅም ነው የሚፈልገው። የክሊኒኩ መገንባት ከዚህ ቀደም በእንስሳቶቻቸው ላይ ደርስ የነበረውን ጉዳት የሚቀንስ ከመሆኑም በላይ ለተሻለ የእርባታ ስራ የሚያነሳሳቸው መሆኑንም አርብቶ አደሮቹ ገልጸዋል። አሁን እኔ ጋር እንትን አለ፣ ቴሌቪዥን አለ። በቴሌቪዥን ብዙ ስታይ በካፋም የትም የደቡብ ክልል ስታይ በጣም ይናፍቃል ወተት ሲያለብ። አሁን እንደዚህ ገዛለሁ ብዬ አሰብ ካመጣ ትሞታለች። ልጆችን የሚያሳድገው በከብት ነው። ቤቱ ተሰርቶ አልቋል። የባለሙያ መኖሪያው ተሰርቷል። ባለሙያው ሴትል ዱዶ መስራት ይችላል። ከዚህ ከማጂ ኦር ነገቲቭ ኪሳራዎች አሉት። አንድ ባለሙያው ደክሟል፣ ይሰለቻል። መጦም የተሟላ ስራ ለአርብቶ አደሩ አይሰራም። በመመላለስ ይሰላቻል። መጦ አጥጋቢ የሆነ ስራ ሰርቶለት አይደለም ለአርብቶ አደሩ። ይህ ፕሮጀክት ግን ይህንን ቤት ሰርቶ አሁን ፕሮጀክቱ ተጠናቆ ካስረከበ ኦልሬዲ ቤቱ ተጠናቆ አልቋል። ይህንን ኤራሊፒ ፕሮጀክት ብቻ ሳይሆን ሌሎችም እንደሱ አይነት ረጂ ድርጅቶች ካሉ ቢረዱንና የተሟላ ስራ ሰርተን ይህን አርብቶ አደር ከድህነት አረንቋ አውጥተ ነው የተሻለ ትርፋማ ሆኖ ድሮ የአበሻ ከብቶችን እየጎተተና 30ና 40 ቀንድ እየቆጠረ ከሚኖር የተሻሉ ዝርያዎችን 3-4 ይዞ አርብቶ አደሩ ሲቀየር እኛም አብረን እንደተቀየርን ያህል ነው። በክልሉ ፕሮጀክቱ ከሚሰራባቸው 5 ወረዳዎች በ3ቱ ተመሳሳይ ደረጃ ያላቸው ክሊኒኮች ግንባታ መጠናቀቅ ላይ ነው ያሉት በክልሉ ቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ማስተባበሪያ ዩኒት የእንስሳት ልማት ባለሙያ ዶክተር ዳንኤል አበራ ናቸው። የእንስሳት ከበሽታዎች ሲከሰቱ ቶሎ ለዛ የሆነ ምላሽ ከማግኘት አንጻር የእንስሳት በሽታዎች በተደጋጋሚ በአርብቶ አደር አካባቢ የሚከሰቱ ነገሮች ናቸው። ሌላው የእንስሳት ጤና ተደራሽነት እኛ በምንሰራባቸው የአርብቶ አደሮች አካባቢ ሰፊ ክፍተቶች ነው ያሉት። ይህንን ፕሮጀክቱ ለመሙላት በእነዚህ ዙሪያ ላይ ምርትና ምርታማነት በሚያሻሽሉ ነገሮች ላይ ሰፊ ስራዎችን ተግባሮችን እየሰራ ነው ያለው እንደ ክልል። ከእነዚህም በማጂ ወረዳ በአጭር ጊዜ ተገንብቶ የተጠናቀቀው የኦር ቀበሌ የእንስሳት ጤና ክሊኒክን በቅርቡ ስራ ለማስጀመር አስፈላጊው የሕክምና ቁሳቁስና መድኃኒቶች ግዢ መጀመሩን ተናግረዋል። ያው እነዚህ ክሊኒኮች ያው ግንባታ ብቻ ሳይሆን የተለያዩ መገልገያ መሳሪያዎችን እና መድኃኒቶችን ገዝቶ በሙሉ ፓኬጅ አስረክቦ ፕሮጀክቱ የሚያስረክብበት ሁኔታ ይፈጠራል። አሁን በተጠናቀቁት የእንስሳት ክሊኒክ 4.9 ሚሊዮን ብር የሕክምና መሳሪያዎችና የመድኃኒቶችን ያው በግዢ ፕሮሰስ ጨርሶ አሁን ገዝቶ ለማስረከብ የሄደበት ያለበት ሁኔታ ነው ፕሮጀክቱ ያለው ማለት ነው። ይህ ከፍተኛ ገንዘብ፣ ጉልበት፣ ጊዜና እውቀት የወጣበት መሰረተ ልማት ፋይዳ የሚኖረው በአግባቡ መጠበቅና መጠቀም ሲቻል መሆኑን ገልጸው አገልግሎቱ ቀጣይነት እንዲኖረው ባለ ድርሻ አካላት ሚናቸውን መወጣት ይጠበቅባቸዋል ብለዋል። እንደ ወረዳ መንግስት ያው የተገነባው አዲስ ክሊኒክ ነው። ለዚህ ክሊኒክ ያው ባለሙያ ያስፈልገዋል። የተሟላ ባለሙያ መድቦ ይህንን ክሊኒክ አገልግሎት እንዲሰጥ ማድረግ የሚጠበቅ ይሆናል ማለት ነው።